ከጎርፍ ጋራ ተያይዞ አስፋልት ላይ ትንሽ ዝናብ ዘንቦ ውሃ ቋጥሮ ሲታይ ጭምር ራገር ልጠፋ ነው የሚል ሁኔታዎችን እንሰማለን። ይሄ ግንዛቤ ጉድለት ይመስለናል። የትኛውም ሀገር ዝናብ ዘንቦ የተወሰነውን ያክል አስፋልት ላይ ውሃ መታየቱ አይቀሬ ነው። ነገር ግን በስንት ደቂቃ ነው ያ ውሃ ወደ ፍሳሽ ስርዓቱ ገብቶ የሚጠፋው የሚል ነው መለኪያው እንጂ ዝናብ እየዘነበ ወዲያው ውሃው እስከሚወርድ መታገስም ያስፈልጋል። ባለፈው አዘርባይጃን የሄድን አመራሮች አብረን ነበርንና ፎረሙ የሚካሄድበት ከ20,000 ሰው በላይ የሚገኝበት ማዕከል ነበረ፣ አሬና ነበር። እዛ እንሄዳለን ብለን እኛም ብዙዎች ነበሩን ኤግዚቢሽን የምናቀርብበት ለመሄድ ስንል ዋዜማው ላይ መንገድ ጠፋ። ዝናብ ዘነበና በድንገት ወቅቱ ብዙ ዝናብ ያልተለመደ ነው። ነገር ግን ዝናብ ዘነበና መንገድ ጠፋ። አልሄድንም። እኛ ብቻ ሳይሆን ሁሉም ተቆራረጠ ማለት ነው። አደርም በማግስቱ ወደ ፎረሙ ለመግባት ስንል ቬኑ ተቀይሮ ነው ያደረው። ስታዲየሙ መሄድ ስላልተቻለ ማለት ነው። በርካታ መንገዶች አያሳልፉም ነበር። ዝናቡም ቀጠለ። እንዴ እስከዚህም አለ እንዴ አልነኝ ለራሳችን ግንዛቤ። ከዛ የሀገር የዲሊጌት መሪዎች ብቻ ነው የተፈቀደልን ወደ አዳራሹ ለመግባት። ሌላው በቴክኖሎጂ በስክሪን ከያለበት ቦታ ነው ጉባኤውን የተሳተፈው። እኛ ሀገር ቢሆን ኖሮ ብለን አሰብን። ይሄ ሆነው በሌላው ድምጽ እኮ አልተሰማም። እንዳያችሁት ሀገራችን እየከሰስን ዓለምን ባዳረስን ነበር እያልን እኛም ተምረንበታል። እንዲህ አይነት ሁኔታዎች ያጋጥማሉ። እዚሁና ዱባይ ማየት ትችላላችሁ። ሌሎችም ሀገሮች ያጋጥማል። ነገር ግን እኛ ሀገር ላይ ችግሮችም አሉ። የማይካዱ ደግሞ አሁን ልንሰራባቸው የሚገባቸው ችግሮችም አሉ። ጎርፍ ብቻ ሳይሆን ሁሉም ነገር በአሁኑ ልክ አይወራም ነበር። ያው ሚዲያው ሰው እጅ ላይ ገብቷል። አሁን ሜንስትሪሚንግ ሚዲያ የምንጠብቅበት ጊዜ አይደለም። በእያንዳንዱ ሰው መንገደኛው ሁሉ ኮሚኒኬተር ነው። ጥናቶችን ማየት ይቻላል። በየጊዜው እየጨመረ የመጣ ተጋላጭነት በአንድ በኩል የስዌሬጅ እና ድሬኔጅ መስመሮች በመጥፋታቸው ቀድሞ የነበሩትም፣ ሁለተኛ ከከተማዋ እድገት ጋር የማይመጥኑ በዛ ወቅት ያገለግሉ ነበረ። አሁን ግን ካፓሲቲያቸው አነስተኛ በመሆኑ የማያስተናግዱ የሆኑ መጥተው፣ በሌላ በኩል ደግሞ ያሉትም እየተደፈኑ፣ በተጨማሪም አንዳንድ በጣም ትልልቅ የምንላቸው መስመሮች ጭምር የድሬኔጅ እና የስዌሬጅ መስመር ሳይኖራቸው እንደተሰሩ ከተማችን ላይ እንግዲህ ስንነካካው አይተናል። ጥናቶቻችንም ይሄንን ያሳያሉ። በየጊዜው የማጽዳት ባህሉ አሁንም ጽዳት ገና ባህል አልሆነም ያልነው፣ ቆሻሻ እየሰበሰቡ ድሬኔጅ ላይን ውስጥ የሚጥሉ አካባቢዎች አሁንም ያጋጥሙናል። ከሁሉ በላይ ደግሞ መዋቅራዊ ፕላኑን በመጣስ የተገነቡ ግንባታዎች አሉ። ሰሞኑን እንግዲህ ጀሞ አካባቢ እያፈራረስን ነው። አይታችሁ ከሆነ እዛ ያለው ድንገት ጎዳና ላይ ወጣ ውሃ አይደለም፣ አደጋም ሊያደርስ የሚችል ነው። ለምንድን ነው ተብሎ ሲታይ መስመሩ ላይ ግንባታዎች ተገንብተዋል፣ ከተገነቡ ቆይተዋል። የፈጣሪ እርዳታ ሆኖ እስከዛሬ ድረስ ለብዙ ከባድ ችግር አልተጋለጽንም እንጂ ሁኔታው አሁን እንደደረስንበት ከሆነ ከባድ ሊሆን እንደሚችል ያሳያል። አሁን ሰሞኑን ከባለቤቶቹ ጋር ተስማምተን ምትክ ቦታ ሰጥተናቸው ህንፃዎቻቸውን እያፈረትን ነው። እንግዲህ የፈቀዱትን አካላት ለመጠየቅ ብዙ ወደኋላ እየሄዱ ወቃሽ ያደርገናልና እሱን እንለፈው። በእኛ ጊዜም እዛም እዚህም ያጋጠመን ስላለ